የብራንድ አምባሳደርነት ውሎዬን ላሳያችሁ። የ2 ቀን ውሎ ነው ማሳያችሁ። ከምፈራረምበት ቀን 1 ቀን ቀደም ብዬ ቦሌ አካባቢ እንደዚህ ሩም ያስኩኝ። ምክንያቱም ነገ በጠዋት ትልቅ የፊርማ ስነ ስርዓት ስላለብኝ እንዳይረፍድብኝ። ዛሬ ማታ ደግሞ ሌላ ቀረጻ አለብኝ። ስለዛ መንገድ ጀምሬያለሁ። እንደምታዩት መንገዱ ዝግትግት ብሏል። ወደ ማርዜል ነው እየሄድኩ ያለሁት ሜካፕ ለመሰራት። ማሬጋ ገባሁኝ። ተሰርቼ ወደ ዞማ ቢዩቲ አካዳሚ ተመለስኩኝ። እንደምታዩት ሙሉ ፕሮዳክሽን ቲም በደንብ ተዘጋጅቶ እየጠበቀኝ ነበር። ለነገ ጠዋት ስክሪን ላይ የምንለቀው ቪዲዮ ስላስፈለገን ነው እየሰራን ያለ ነው። አት ሴም ታይም ሙሉ ቲሙ ደግሞ ስቴጅ ቢልድ እያደረገ ነበረ። ባይ ዘ ዌይ ፋይናል ሪዛልቱ በጣም ነው የሚያምረው። የሚያስደስት ስራ ነው የሰሩት። እኔ ስለደከመኝ እንግዲህ ትቻቸው ወደ ሆቴል ገባሁኝ። ከዛም እራቴን ሽሮ በላው። ሰላም የሚሰጠኝ ሽሮ ነውና ተኛሁኝ። በንጋታው በሌሊት ተነስቼ ደግሞ ማርዜል ጋር ሄድኩኝ። ማርዬ ቴንኪው የኔ እናት፣ በጣም የሚያምር ሜካፕ ነው የሰራሽኝ። ልብሴን ደግሞ ቲጂ ሀላ ነው የሰራችልኝ። ቴንኪው ቲጂ። ከዛም በሩጫ ዞማ ሄድኩኝ። ትንሽ ሰዓት ረፍዶ ስለነበረ እዚህ ጋር የተዋከብኩኝ ነበረ። ተስተካክዬ እንግዲህ ወደ መድረኩ እየሄድኩኝ ነው። ክቡራትና ክቡራን የመገናኛ ብዙሃን አባላት፣ ጥሪ የተደረገላቸው እንግዶች፣ በጣም ብዙ የሚዲያ አካላትና የተጋበዙ እንግዶች ነበሩ። ደስ የሚል የፕሬስ ሪሊዝ እና የመፈራረሚያ ቀን ነበር። ዛሬ እንግዲህ የፌስ ኦፍ ዞማ ተብዬ ተሹም ያለሁኝ ብራንድ አምባሳደር ሆኛለሁ። ኒው ፌስ ኦፍ ዞማ እንዲሁም የብራንድ አምባሳደር ሊዲያና ሰለሞን፣ እንኳን ደህና መጣሽ። ታንክ ዩ። እንዴት ነው ዛሬ ስሜት? ስክሪኑ ላይ ያለውን ቪዲዮ ግን እያያችሁት ነው። እንዴት እንደወደድኩት። ማታ የሰራ ነው ቪዲዮ ማለት ይሄ ነው። በጣም ነው የሚያምረው። እንደዚህ ኤክስፔክት አላደረግኩኝም ነበረ። ቆንጆ ተዋቶልኛል እና ደግሞ እናንተን ለማስደሰት ይሁን ነገር አዘጋጅቻለሁ። 3 ተማሪዎች ደግሞ በሊዲያና ስር ስፖንሰር ተደርገው እዚህ ጋር ቃል እየገባ ያለሁት እንግዲህ በሊዲያና ስር 3 ተማሪዎችን ስፖንሰር አድርጌ እዚህ ትምህርት ቤት ላስተምር ነው። ደስ የሚል ዜና ይመስለኛል። በሌላ ቪዲዮ እንግዲህ እነዚህን 3 ተማሪዎች እንዴት አድርጌ ሰሌክት እንደማደርግ ሌላ ቪዲዮ ሰራላችኋለሁኝ። ዞማ ቢዩቲ አካዳሚ ፋይናንሻሊ ደግሞ እጥረት እንኳን አለብኝ ብላችሁ ብትመጡ ከባንክ ጋር አያይዛችሁ እንድትማሩ እድሉን አመቻችቷል። አሁን ወደ ፊርማው ስነ ስርዓት ገብተናል። ፋይናሊ ይህን የመሰለ ቆንጆ ፕሬስ ሪሊዝ እና የፊርማ ስነ ስርዓት አድርገናል። ፎቶ ወደ መነሳትም ገብተናል። በጣም ደስ የሚል ጊዜና ቆይታ ነበረ ያሳለፍኩት። ደከመኝና ተቀመጥኩኝ አሁን ወንበር ላይ። ከዛ ኢንተርቪው የሚያደርጉ ጋዜጠኞች ወደ እኔ መምጣት ጀመሩ። ኢንተርቪው መስጠት ጀመርኩኝ። ለተለያዩ ቲቪ ስቴሽኖች እንግዲህ ቃለ መጠይቅ ሳደርግ ነበር። ፈገግ በማለት እንግዲህ እኔ ይታወቃለሁ፣ ታውቃላችሁ። ሰው ፈገግ ብዬ ደስ ብሎኝ ነበረ ቃለ መጠይቅ ሳደርግ የነበረው። የሚጠቅሙ መረጃዎችንም እንዳስተላለፍኩኝ ተስፋ አደርጋለሁ። አሁን ወደ ራሴ ፎቶና ቪዲዮዎች ገባሁኝ። ፎቶች ይሄን ይመስላል።